እሺ መጣሁ እሺ መጣሁ እሺ መጣሁ እሺ አመሰግን እሺ በስንቱ ሂሳብ የምን ሂሳብ ነው? ምንም ሳትጠቀም ሂሳብ ትለኛለህ? እንትን ሀሳብ ማለት እኮ ነው። ሀሳብ እሱ እሺ ይሁን፣ ግድ የለም። አሁን ምን ይምጣልህ? ኧረ እኔ ምንም አልፈልግም። ማለት እኔ አልፈልግም። በሲ መቼም ለዚህ ቤት እንግዳ አይደለም፣ ታውቀዋለህ ህጉን። ምንም ሳያዙ መቀመጥ አይቻልም። እሺ አልቀመጥም፣ እቆማለሁ። በል ተቀመጥ። ዛሬ እኔ ጋብዛለሁ። አስኮላ ይበል። በሲ ምን ሆነሃል? መዋቢያም አልቋል። ያን የምወደውን ሽቶ እንኳን ሙሉ ቀን ለሙሉ ብሎ ወስዶ ጨርሶብኛል። ምንም ራሱ ቢቀባው ቅባቴንም አሰገድ እግሯን እየተለቀለቀ ጨርሰዋለች። አስቤዛዬም አልቋል። ይሄን ሁሉ ጡረታው ሲመጣ እገዛለሁ ብዬ ሳስብ በተወደደ ኑሮ ለዱርዬ አስረክቦት መጣ። አይ የባንቺ ረጊ አምላክ። ሴትዮ አትይኝም? ተይኝ ነው የምልሽ። በመጀመሪያ ደረጃ ሌባው ዱርዬ አይደለም፣ ትልቅ ሰው። ሲቀጥል የኔ ጡረታ ገንዘብ ያንቺ ቅባትና ሽቶ መግዣ አይደለም። ምን አልኩ? እግዚአብሔር ምን በደልኩ? ወሩን ሙሉ የዙፋንና የባንቺ ረጌ መጫወቻ አድርገህ ሰጠኝ። ምን በደልኩ? እናንተ ደግሞ ምን ሆናችሁ ነው እንዴ? አባትህ ወጪ ለመቆጠብ ብሎ ጡረታውን ተቀብሎ በባስ ሲመጣ ሙጭ ነው። ሌባ ታዲያስ ያላችሁን ኢንቨስት አድርጋችሁ በአጭር ጊዜ ውስጥ ለምን ገንዘባችሁን አትመልሱም? የጠፋው ሙሉን ቤተሰቦቿ ለነጋዴ ሊሸጧት ማለት ለነጋዴ ሊድሯት ነው። አሁን እኮ ነው ደውላ የነገረችኝ። እኔን አግብተህ መኖር የምትፈልግ ከሆነ ነጋዴ መሆን አለብህ አለች። ደግሞ ሲገጣጠም ለካ ነጋዴ ነበርኩ። በልጅነቴ ልጅ ሆኜ ግቢያችን ውስጥ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ድንች፣ ቀይ ስር፣ ኮባ፣ ችቦ፣ ዳቦ እያመረትኩ እሸጥ ነበር። ስለዚህ የካበተ የነጋዴነት ልምድ አለኝ ማለት ነው። በመሆኑም ነጋዴ ሆኜ ሙሉን መግዛት አለብን። ለፍቅር ሲባል የሚከፈል መስዋዕትነት። ሩቴ በሲ እባክሽ አንድ የሆነ ነገር ላማክርሽ ነበረ። ምንድነው እሱ? የራሴን ቢዝነስ ለመክፈት አሰብኩና መነሻ ካፒታል የሚሆን አጣሁ። ምን አሰብኩ? በቃ ሌላ አማራጭ የለኝም። መኪናዬን ልሸጣት አስቤያለሁ። ምን ትያለሽ? መኪናዬን ለመሸጥ? መኪናን ሸጠ የምትጀምረው ስራው ምን አይነት ስራ ቢሆን? ገና አልወሰንኩም። ግን ለጊዜው ያሰብኩት ምንድነው እንደ ዝናቡ አይነት ግሮሰሪ። ይሩት ያስበሽዋል? በቀን 30 ጠጪ ቢኖረን እያንዳንዱ ሰው 10 ድራፍት ቢጠጣ አስበሽዋል? አንድ ሰው 10 ድራፍት በስዬ? ይሩት ምን አላት? ማጣት ይዞ ትሮንጂ ሰው ይልሽ። በዛ ላይ ደግሞ የኔ በስቱ ጨዋታ ተጨምሮበት ገበያችንን አስቢ ይሩት። እንዴት
አይ በስዬ እንጃ ብቻ ግን እኔ እንደዚህ አይነት ስራ ስለመስራት ስታወራ ሰምቼ አላውቅም። ግራ ገብቶኝ ነው እንጂ። አይ አወራለሁ እኮ ሂሩቴ አወራለሁ። ያው በወዴ ስለማወራ ነው የማይሰማሽ። አንተ ድራፍት ቤት ከፍተህ ታዲያ ቆይ እሺ ጀመርከው እንበል። ስራው ግን የሚሆንልህ ይመስላል? ለምን አይሆንልኝም? አይመስለኝም። ለምንድን ነው የማይመስልሽም? የታይ እንጂ ለምንድን ነው በሽፋኔ የምትገምችኝ? ውስጤን ሀሳቤን ሳታነቢ ሂሩቴ እኔ ሰልችቶኛል። ይሄ ተቀጥሮ ደሞዝ መጠበቅ እኔ ሰልችቶኛል። ይሉሽ ደሞዝ ማለት አሰሪዎች ለሰሪዎቻቸው የሚከፍሉት አደንዛዥ እጽ ነው። የለየለት ባርነት ግዞት እኮ ነው ሂሩቴ። በስዬ እንግዲህ ሊሆን ይችላል። ምንድነው ወደ ነው የምትሄጂው? አልጨረስኩም እኮ። ምን ሆናል በስዬ? አስጨርሽኝ እንጂ ምን ማለት ነው? ቆይ ስንጋባ ምንድን ነው ያልሽኝ? በማግኘትም በማጣትም በሀዘንም በደስታም አልለይህም አብሬህ ነኝ አላልሽም እንዴ? ምን ነው አሁን አበባው ረግፏል አስወልጄዋለሁ የትም አይሄድም ብለሽ ነው? ምንድነው በስዬ? አይ እንግዲህ ልጁን አስተኝቼ ልምጣና እንማከራለን አልኩ። ይሄ ደግሞ እንደው ወደዛ የእሱ ጓደኞቹ እኩዮቹ ስንት ተአምር ይሰራሉ። ይገላበጥ ይዘው ስንቱ ዋ በል ነግሬ ካለው ደግሞ ወደሱ ዞርክ እንዴ? እኩዮ አደረገው እንዴ? በሴ ፊት ጉዳይ ላማክር ፈልጌ ነው የመጣሁት። ጣጣዬ እኔንም ማማክር ሰው ይጥፋ። እንድታማክረኝ እንኳን አይደለም። ምን መሰለህ አንድ ትልቅ ቢዝነስ ጀምሬ ሰፋ ለማድረግ ትንሽ ገንዘብ እንድታበድረኝ። አንበሳ ከኔ ጋር መዋል ጥቅሙ ድራፍት ቤት ነው። ድራፍት? የምን ድራፍት? ክክ ነው